በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምሰነበታችሁ አድማጭ ተመልካቾቻችን የዘላለም አምላክ እግዚአብሔር ዘመናችሁን ይባርክ። ይህ የቃለ ወንጌል የቴሌቪዥን አገልግሎት ነው። የቃለ ወንጌል የቴሌቪዥን አገልግሎት ከኢቫንጀሊካል ቴሌቪዥን ጋር በመተባበር የሚያዘጋጅላችሁ ሳምንታዊ ፕሮግራማችን ነው። እግዚአብሔር አምላክ ለዘላለም ይባረክ። ባለፈው ሳምንት ከነቢይ በዩ ጋር ወይም በየነ ጋር አብረን በጣም የሚገርምና ደስ የሚል ጊዜ አሳልፈናል። እግዚአብሔር አምላክ የተባረከ ይሁን። በዚህ ደግሞ እንደተጽናናችሁ ተስፋ እናደርጋለን። የዘላለም አምላክ እግዚአብሔር የተባረከ ይሁን። ቀጣዩን ክፍል 2 ደግሞ ዛሬ እናቀርባለን። እግዚአብሔር አምላክ የተባረከ ይሁን። የእግዚአብሔር ሰው ጌታ ዘመንህን ይባርክ። እንግዲህ ከባለፈው ነው የምንቀጥለው፣ ከሳምንቱ ምስክርነት እንቀጥላለን። ዛሬ በጣም ሞር እንድንወያይ የፈለኩት ስለ አገልግሎት ይሆናል ማለት ነውና የአገልግሎት ህይወትን በተመለከተ እናወራለን። ክብር ለኢየሱስ ይሁን። ጌታን እጅግ አድርገን እናመሰግናለን። የእግዚአብሔር ሰው እስኪ ጸልይና እንጀምር። እግዚአብሔር ሆይ ተባረክ፣ ከፍ በል። ስለነበረን ጊዜ ሁሉ እግዚአብሔር ሆይ እጅግ አድርገን እናመሰግናለን። አሜን። ለስምህ ክብር ይሁን። ስምህ ይቀደስ፣ ማደሪያህ ይቀደስ። አይኖች ከኛ ጋር ስለሆኑ ልብህ ከኛ ጋር ስለሆነ ለስምህ ክብር ይሁን። ፍጹም የሆነውን ያጸና ዘንድ የእግዚአብሔር አይኖች በምድር ዙሪያ ናቸው እንደሚል አይኖችህ እኛ ላይ ስለሆኑ በክርስቶስ ኢየሱስ ስም ተባረክ። ይህን ጊዜ ደግሞ ክበርበት፣ አንተ ታይበት፣ ለአንተ ክብር ይሁን በኢየሱስ ስም አሜን። አሜን። ክብር ለእግዚአብሔር ይሁን። እንግዲህ ባለፈው ለማስታወስ ያህል ሞልት ያሳለፍ ነው እዛ ታድሶ እንቅስቃሴ ውስጥ በነበረ የአገልግሎት እንቅስቃሴ የጸሎት ጊዜ የከፈልካቸውን ሁኔታዎችና ዋጋ ያስከፈሉ ሁኔታዎች እነሱን ነበር እያየን የመጣ ነውና ክብር ለእግዚአብሔር ይሁንና ከዛ ቀጥለን እንድናወራ የፈለኩት ወደ አገልግሎት እንዴት ነው ልትመጣ የቻልከው? ወደ አገልግሎት የመጣሁበት ጊዜ እንግዲህ ያን ጊዜ ቤተክርስቲያን እኛን ያየችበት ጊዜ ነበር። እንዳልኩ ቅድም ለኛ አንድ ትልቅ ጉባኤ ሰጠችን ቤተክርስቲያን። ለይናል እንደ ቤት አምራት ጆስም ነበር ያን ጊዜ ሳረሰው ጆስ ወፍራሙ፣ አሁን ቦሌ አማኑኤል ወፍራሙ፣ ዮሴፍ ሳህሉ እና እሱን ሰጡን። እሱን እያገለገልን አዩን። ሲያዩን እኛም ማገልገል ጀመርን፣ መጋበዝ ጀመርን። በዛ አጋጣሚ እዛ ስናገለግል ሲያዩን የተለያየ ሀገር ለምሳሌ አሰላ፣ ዴራ፣ ወለቂቲ፣ ደብረ ዘይት ሙሉ ጊዜ ተከፋ አይደለንም። ዝም ብለን መጋበዝ ጀመር። እንጋበዛለን እና አዋሳ፣ ዲላ፣ ቦቆጂ፣ አሳሳ ብዙ ሄድን። በጣም ትልልቅ የዛን ጊዜ እኛ አገልግሎት በጀመረበት ጊዜ አንዳንዶች ሀገሮች እንደውም መብራት የላቸው። አሁን ቀርሳ የምትባል ከተማ መብራት የላትም ነበር። የዛሬ 20 ምናምን ዓመት ነው ይጃለው። የዛሬ 23 ዓመት ምናምን 23 24 ዓመት እና አንዳንድ ሀገሮች መብራት ሁሉ አልነበራቸው። ግን እንጋበዝ ጀመር። የቤተክርስቲያን ሙሉ ጊዜ አልነበርንም። ግን ቤተክርስቲያን እኛን አምና ህይወታችን አይታ አገልግሎት ስለነበር እናገለግል። ሲጀምር በዛ ሙቭመንት ውስጥ ሁሉም አገልጋይ ነው ማለት ይቻላል። ኦርቶዶክስ የወጣ ሰንበት ተማሪው እንደው ለፊት ለፊት የተቀመጡ ነገር የሚያስተባበሩ ሊኖሩ ይችላሉ እንጂ ተመሳሳይ የህይወት የአገልግሎት ልምድ ነበር። ቴዎሎጂ የተማረ ሰው አልነበረም። ያን ጊዜ ሰለሞን አደፍርስ የሚባል በጣም በሎታችን አሁን ቤተክርስቲያን አሜሪካ ሀገር የቤተክርስቲያን ፓስተር ነው። እኔና ታምራትን በጣም ያበረታታ ነበር። ጆስን ገንዘብ እየሰጠ እየመከረን እየጋበዘን በሎታችን ነበር። በዛ አጋጣሚ ደግሞ ወንጌላዊ ፋሲካ ያበረታታን ነበር እና ብዙዎቹ ከኛ በፊት የነበሩ ሲኒየሮቻችን ጸሎት ህብረት አብረን እንገባለን። እንዳሻው ቱጂ እንዳልኩ ናለቤ እነሱ ጋር መሃል እነሱ ጋር አብረን ኢንካሬጅ ያደርጉናል።
አንተነህ የሚባል እነ ፈለቀ ፈዬ የሚባሉ ልጆች ነበሩ። ያን ጊዜ ዲስትሪክት ኃላፊዎች ናቸው እነሱ። የባይብል ስተዲ ግን እየተማርንም ምንም እያልንም የዛ ውስጥ አብረን ብንኖርም ግን እየወጣን ማገልገል ጀመርን፣ መጋበዝ ጀመርን። እዚህ ከተማ ውስጥ አንዳንድ ቸርች ውስጥ እንጋበዛለን። መሰረተ ክርስቶስ፣ ሙሉ ወንጌል ምናምን የጸሎት ህብረት። ያን ጊዜ ጸሎት ሀቢዮት ነበር ከተማው ላይ፣ ናዝሬት ከተማ ላይ ኃይለኛ የጸሎት ሪቫይቫል ነበር። ሰኞ አለ። እኔ ራሴ ሰኞ የምመራው ጸሎት ቤት ነበረኝ። ታምራቱን የሚመራው ደግሞ ሌላ ጸሎት ቤት ነበርና ብዙ ጸሎት ቤቶች ነበሩና እንጋበዛለን። የምስጋና ፕሮግራም ሰው ዲቪ ሲያገኝ ሲያገቡ መልስ ላይ በቃ ተጋባዥ ነው። ጾም ጸሎት ሲገቡ ምናምን በቃ የእግዚአብሔር ክብር ነበር የሚገርም። በየመንደሩ ሁሉ በየሀገሩ ሁሉ እየወገን እናገለግል ነበር። ከዛ ዳንኤል የሆነ 1991 ካልተሳሳትኩ በኢትዮጵያ 1991 አካባቢ ላይ ይመስለኛል ካልተሳሳትኩ ከኢትዮጵያ እሱ ለአገልግሎት ወጣ፣ ወደ አሜሪካ ሀገር ሄደ። ያን ጊዜ በሱ ቦታ ማተተካ ፓስተር ሳምሶን ገብረ ማርያም ተተካ። ወለጌት መጥቶ እሱ ተተካ። እሱ ከመጣ በጥቂት ጊዜ ውስጥ እኔን ዮሴፍ ሳህሌን ጆስን የሙሉ ጊዜ አገልጋይ ተብለን ተሾመን። ሙሉ ጊዜ ሆን። ይህ ቃለ ወንጌል ቲቪ ነው። የመድረክ ግብግብ አልነበረም። አዎ መድረኩ ይከበራል። አዎ በጣም ከባድ ነው። እንዴት እዛ ላይ ወጥተህ ምንድነው ከበሮ በሰው እጅ ያደናግራል የሚባል ነገር አለና በቃ በለው አለኝ። ከዛ ሰበኩት አልኩኝ። ልክ ጌዲዮን ጋር መጥቶ አንተ ጽኑ አያል ሰው ምናምን እንዳለው መጥቶ ፈርቶ እያለ ወይን መጥመቂያ ውስጥ ይወቃያል። ልክ እንደሱ ነው ያነቃኝ። ከዓይኔ ላይ ቅርፊት ወደቀ። ለመጀመሪያ ሳምሶንን በህይወቴ ውስጥ ከማረሰው ሳሚ እሱ ነው። ከዛ በኋላ ሙሉ ጊዜ አድርጎ ክርስቲያን ማነው ጆሲ እንዳሸጋ ደቡብ አማኑኤል ገባ። እኔ እዚህ ትልቁ ቸርች ሙሉ ጊዜ ተቀጠርኩ። ማለት ያው ደሞዝ ተከፋይ ሆንኩ። ደሞዝ ለአገልጋይ ደሞዝ አይከፈለውም፣ ቀለብ ነው። ቀለብ ነው። በምን ይተካን ያለው? ኧረ አይሆንም። ያን ጊዜ እነ ፍሬዘር ነበሩ፣ ብዙዎች ነበሩ የቤተክርስቲያን መሪዎች። ግን ሰለሞን አደፍርስ ደሞዙ መቼም እንዳጋለህ የቤት ኪራይ ይከፍላል። ዳጉስ ያለ ነበር። ቅድም ነገርኩህ እኮ ላሟ ባፏ ስትወል ነግሬሃለሁ። እሱ አንዱ እሱ ነው። እስኪ ለመጀመሪያ ጊዜ የተከፈለን ታስታውሰዋለህ? 400 ምናምን ብር ነው። 400 ምናምን ብር ነች። የዛን ጊዜ ተቀብዬ ትዝ ይለኛል። ስለት ነበረብኝ። የቤተክርስቲያን ደሞዝ የመጀመሪያ የተሰጠኝ ቀን ለቤተክርስቲያን ነው የምሰጠው አልኩኝ። ከዛ የመጀመሪያ ደሞዜ ለቤተክርስቲያን ሰጠው። 400 ምናምን ብር ማለት እኮ 4.5 ሚሊዮን ብር ማለት ነው። ብዙ እኮ ነው። እኔ ባለትዳር ነኝ። ቤት ስገባ ምንም የለም። ሰው ብር ይዞ ይገባል። እኔ ባዶ እጄ ነው። ግን ሰጠው። ከዛ ከመሪዎች አንዱ ጠራኝና ለምንድን ነው የቤተክርስቲያን ብር አልቀበልም አልኩት። አይ እኔ ለእግዚአብሔር ሰጥቼዋለሁ እባክህ፣ በኩሩን ለእግዚአብሔር ነው የምሰጠው። ሰጠው። ከዛ በስንተኛው ቀን የሆነ ሰው ሰማ መሰለኝ ወደ 600 ብር ሰጠኝ። ደስ የመስራትና የማጨድ ለጌታም ያለን ፍቅር እኮ ነው። በቃ ይሄ በኩሩና ልጆቻቸው በሬህላቸው ሰጡ ነበር። ጤናማ ባህል አሁንም አለ በነገራችን ላይ። ይሄ ገንዘብ ሜንታሊቲ አልነበረንም። ይሄ ገንዘብ ፍቅር ምናምን ጌታን የማገልገል ቤተክርስቲያን የመውደድ ስልጣኗንም የማክበር በዛ መንፈስ ነበረ ያደረግነው። በሳሚ ዘመን ነው እኔ ሙሉ ጊዜ እና አንድ ወንድምም ነበር አሜሪካ ሀገር ሄዷል አሁን። እሱም ሙሉ ጊዜ ነበር። የሆነ ስሙ ስለጠፋኝ ነው። ከኔ ጋር ለሶስታችን ተጸለየልን። አረሰው። የአገልጋይ ተግዳሮቱ ምንድን ነው የምትለው? የአገልጋይ ተግዳሮት ከምንም አቅጣጫ ይኸው። የአገልጋይ ተግዳሮት አንዱ እኮ በንጽህና ስትኖር፣ እግዚአብሔርን በመፍራት ስትኖር፣ እግዚአብሔርን በመውደድ ስትኖር ብዙ የምታጣቸው ነገሮች አሉ። ብዙ ምክንያቱም ሰው ውጭህን ነው የሚያየው፣ እግዚአብሔር ደግሞ ልብህን ያያል። የሆነ ቦታ እስክትደርስ ድረስ ራሱ በንጽህና እግዚአብሔርን በመፍራት በቅንነት ስትሄድ ራሱ ቀላል አይደለም የምትከፍላቸው ዋጋዎች፣ ማጣቶች፣ መራቦች፣ የምትፈልገውን አለማግኘት፣ ማጣት። አንዳንድ ጊዜ ለባለቤቴ የምሰጣት ብር የለኝም፣ ምንም የለኝም። አንዳንዴ እንደውም
ትዝ ይለኛል። እኔ ከባለቤቴ ጋር ኦቾሎኒ በልተን ያደርንበት ጊዜ ትዝ ይለኛል። 20 ሳንቲም እና 25 ሳንቲም ኦቾሎኒ ገዝተን አንዳንዴ ቆሎ በልተን መንገድ ላይ ቆሎ ገዝተን ምናምን ማጣት ራሱ አንድ ትልቅ ጠንካራ ነው። ጌታ ይባርካት። እሷ በጣም አለቀ። እሷ ባትኖር እንዳውም እኔ ማገገል አልችልም። እሷ በጣም ብርቱ ጠንካራ ሴት ነች። እኔ ለማለት ብዬ አይደለም፣ ሰው ያውቃል። ቅዱሳን ይሁኑ ማምኑ የሚያምኑ ሰዎች እና ብርቱ ነች። እሷ የለህም ወይ አታመጣም ወይ ምናምን አታስጨነቀኝም። ኬት አልዘርፍ እና አንድ ቀን ትዝ ይለኛል ቤት ውስጥ የምንበላው ጤፍ የለንም። እንጀራ ገዝተን ነው የምንኖረው። ምንም የዛን ጊዜ ገና እንጀራ መግዣም ጠፋ። እኔና ጆሲ አንድ ወፍራም በጣም ወደ ወንድሜ ነው፣ ጆሲ ይባላል። ጆሲ ዛሬ በጣም እሱን እየጠራሁትና ጆሲዬ ሁለታችንም እድገት ካፌ ቁጭ ብለን ሁለታችንም ለካ እሱም ቤት ጤፍ አይለውም ምንበላው የለም ቤት አዝነን ሁለታችንም ጤፍ አልቋል ተብለን ማዳበር አይተን እንደዚህ አንጠልጥለው አይተን ከመተን ወተናል ማለት አዝነን እድገት ካፌ ቁጭ አለን። ናዝሬት እድገት ካፌ 04 ቀበሌ እድገት ካፌ ይባላል። እዛ ቁጭ ብለን ድንገት ጋሽ ወንድ የሚባል ሰው መጣ። ሰሜን ምስር ሶስ አገልጋይ ነው። ከዛ በኋላ ማኪያቶ ጠጣን። ትንሽ ቆየና እግዚአብሔር ራእይ ያሳየኝ ነው አለን። ከዛ አዝነናል ሁለታችንም እና በእጅ አንድ ፉል ለሁለት በልተን ነው ብር 50 ነው የዛን ጊዜ ፉል በልተን እሱ ከፈለልን አረሳውም። እና ምን አለን መልእክት ሲነግረን 2 አህዮች 3 አህዮች እህል ጭነው ወደ እናንተ ሲመጡ አሉ በረከት ናቸው። አሁን በቅርብ ጊዜ በረከት ይመጣል ወደ ቤታቸው አለን ጌታ። ከዛ በዚህ አጋጣሚ በጣም የምወደው ሰው አዲሱ ይልማ የምወደው ወዳጄ ነው። ይልማ ስጋ ቤት በጣም ወደ ወንድሜ ነው። ሲመንስ የምትባል ሞባይል ነበረች። ትዝ አለች ኪዛት ነው አለ ትዝ አለች ወይት ያለው አለኝ። 04 ቀበሌ እዛ ማኪያቶ ይጠጣ ነው። በል ታደሰ ነው ማሞ የሚባል ሰው ያለ እዚህ ወለንጭቲ መውጫው ጋር ላንተና ለጆስ ለጋሽ ወንድም ለሶስታችሁም አንዳንድ ኩንታል ጤፍ አዝዣለሁ አለ። እዛው ቁጭ ብለን እኮ ነው እዛው መልእክቱ ተነግሮ እዛው ለመጀመሪያ ጊዜ እኔና ጆስ 100 ኪሎ ጤፍ ገባ ኩንታል ለመጀመሪያ ጊዜ። እና ጋሽ ወንድም ቤት ነው እኔና ጆስ በግፉልኝ መኪና በሚባል አለ ያን ጊዜ ጭነን ይዘንለት ጋሽ ወንድም ጋር 1 ኩንታል ጤፍ ይዘን ሄደን። ጋሽ ወንድም በጣም ባለውለታዬ ነው። በጣም ወደ ወንድሜ ማለት አባት ነው እሱ። በቃ እሱ ትልቅ እግዚአብሔር አይጥለውም፣ እሱም አልጣለውም። እና ይሄ ሳስብ ትንሽ ኢሞሽን የመጣና እሱ ወሰደ። ከዛ ጆስ ጋር 1 ኩንታል ጤፍ ነጭ ጤፍ ወሰደ። ለመጀመሪያ ጊዜ ጤፍኛ ቤት ገባ። ከዛ እኔም ጋር ገባ። ደነገጡ ባል ሚስቶቻችን ራሱ እንዲህ ከኔ የመጣው ምን አስከንባል ተነገጠ። ጭነን ይዘን ገባ። እና ማጣት አንዱ የምትፈልገውን ማለት እንግዲህ አሁን እኛ ይሄን ያህል አግጀሪ ኑሮ ፈልገን ሳይሆን ቢያንስ የምትፈልገው ነገር ማጣት በራሱ ቀላል አይደለም። መቼም ሰው ሊያከብርህ ቤተሰብ ይፈልጋል። እናት አለችኝ፣ እህቶች አሉኝ። አባቴ በልጅነቴ ነው የሞተው። ገና ወጣት ነኝ እኔ ብዙ እንትን አለ በወጣት ነኝ ስለሞተ እናቴም ከኔ ትፈልጋለች። አየህ እህቶች አሉኝ ገና አልደረሱም። ወንድሞች ነበሩኝ። ያን ሁሉ ያን ሁሉ ችለህ ጥርስን ነክሰህ እና ያን ዘመን እሱ ከዛ ደግሞ በመሃል እነ ኤልሳ ቆሎ ባለቤታችን ነች። በጣም ኤልሳ ደግሞ በቃ ልክ ኤልያስ ጋር ቁራ እንደሚላክ በቃ እሷ ትመጣለች። እኛ ደውለን አምጫንል ምና እሷ እግዚአብሔር ራሱ ይልካታል። የሆነ ችግሩ ስንመጣ እናገኛት ነበር ኤልሳ ቆሎ። በዚህ አጋጣሚ ኤልሳ ቆሎ በጣም ባለቤታችን እሷ የአገልጋዮች እናት ነች። በጣም ነው። እና ኤልሳ ቆሎ አዲስ ይልማ በቃ በህይወቴ ውስጥ ኤልሳ ቆሎና አዲስ ይልማ በህይወቴ ውስጥ ተዋብዬ የምትባል እንዳልኩ ቅድም ተዋብዬ እንዳልኩ ቡዝዬ የምትባል ሴት ነበረች። በመከራ በዛ በችግሩ ጊዜ ከኛ ጎን ቆም ቡዝዬ ወተት ነበር የምትሸጠው የዛን ጊዜ። እኔ ነብይ ታምራትን ትረዳ ነበር። ኤልሳ ቆሎ በጣም ኤልሳ ቆሎ ለረጅም ዘመን ቤቷ ኤልሳ ቆሎ ትሰጠን ነበር። በቃ ገንዘብ ስታገኝ የዛን ጊዜ መንገድም ካገኘች ምንም እኮ ፈልግ አይደለም። አንድ ቀን የጸለይኩላት አረሰውም። በቃ እኔ ከዛ በኋላ ጸለይላት ማለት ፈልጋ አዲስ ይልማ በህይወቴ ሰለሞን አደፍርስ በጣም እንደዚህ በአገልግሎት አንዱ የምትፈልገውን ማጣት ከቤተሰብ አንተ ሲፈልግ ልጆች አሉኝ የምትፈልገውን አለ ማድረግ
ገባ ልጆች መማር አለባቸው ባለቤት ስራ የላትም ከዛ በኋላ ነው ባለቤት ስራ የጀመረችው በዛ በታገል ጀመረችና ያገልጋይ ሚስት መሆን በራሱ በጣም ከባድ ነው አገልጋይ ሚስት ሁለት ፊት ታውቃለች ይባላል አንዴ ስንስቅና አንዴ ስናዝን ያውቃሉ ይባላል ፊታችን ያያሉ እነሱ ይባላልና ያን ሁሉ ሪዚስት አድርገ ገስታ ራሷን ገስታ ከኔ በሄድክበት ቦታ ሁሉ አብረው ነው የሚንከራተቱት መራቡ ነው የሚካፈላሉ መጠማቸው ታጋይ ናቸው በዛ አጋጣሚ አማኑኤል ቸርች ውስጥ በዛን ዘመን ከነበሩ ሴቶች በሙሉ ጀግኖች ናቸው የብዙዎቻችን ሚስቶች ጀግኖች ናቸው እዚያውን ለመቆም የብዙ አገልጋዮች ሚስቶች የብዙ ሰዎች እጅ አለ ከጀርባችን አዎ የነሱ ጀርባ አለ የሚስቶቻችን ጥንካሬ የብዙ አገልጋዮች ሚስቶች በአማኑኤል ታሪክ ውስጥ በጣም ከሚገርመኝ ሚስቶች ለአማኑኤል ታሪክ ከሰሩ ሰዎች ያውኛ ወንዶች ሆነ ከፊት ወጣን እንጂ መሸለም ያለባቸው የአማኑኤል ቸርች ፓስተሮች የወንጌላውያን አገልጋዮች ሚስቶች ጀግኖች ናቸው በሙሉ ጥራልኝ የፈለከውን ፓስተሮች የፈለከውን አገልጋይ ጠንካሮች ናቸው ህይወት መስዋዕትነት እድሜያቸው ዘመናቸው በሙሉ ሰውተው እና ፍላጎትን አለማግኘት መቸገር በጣም ከባድ ነው አንዱ ፈተና እሱ ነው ሁለተኛው ፈተና አንድ ቦታ እስክደርስ ድረስ ደግሞ የሰው ሪጀክት ተደረጋለ የሆነ ቦታ እስክደርስ ድረስ ያው ያለ መቀበል ተቀባይነት ማጣት በራሱም ቀላል አይደለም የዛን ጊዜ ቀጫጭንም ስለነበር ስንጋበዝ ይሄ ነው የሚያገለግለው ያው በቃ ከጌታ መጸጋ ውጪ ብትለብስ ገናሳውን እንዴ ነው አራንዳ ያረብሽው ታረ ፕሮግራሙ ይባላል አንዱ የሰው ልብ ማጣት ነው በቃ መናቁ ምናምን ፎገድ ያረቁና እና እነኚህ ቀላል ተጋብዘን አንዳንድ ቦታ ስንሄድ በቃ ቀጫጭን ትልቅ ኮንፈረንስ ተጡናል ትልቅ አገልግሎሉና ሳይሆን ፊዚካላችን ጫማችንም ልብሳችንም ያው ፊዚካላችንም ቀጫጭ ስለነበረ ያ ራሱ አንድ ተግዳሮቱ ቀላል አልነበረም በኋላ እኮ ነው ያው እግዚአብሔር ማረንስ ምህረቱ በምህረቱ እንጂ ብዙ ቴክኒክ ታክቲካል ነው በቅንነት ነው ጌታን ያገለገለው በቅንነት እሱን በመፍራት በመውደድም የምናገለግልበት ሞቲቭ ገንዘብ ለማግኘት ሀብታሚ መሆን ቴንደንሲ ምናምን አልነበረንም ያ ነው የጌታ ፍቅርም ነበር እግረ መንገዳችን እግዚአብሔር አበላን አጠጣን ልጆቻችን አሳደገልን አልጣለንም ክብሩ ለሱ ይሁን ጌታ ለዘላለም አይጥልም እንደው ባለፈው እኛ ቸርች መተህ ስታገለግል መኖር የጀመርነው ገና አሁን ነው አዎ ለምን ማለት ነው ከኮብል ድንጋይ ነው ከኮብል ድንጋይ ወደ ስፓልት ኖርና ህይወት ኮብል ድንጋይ ማለት የምንፈልገው አናገኝም ነበር አየ ለሚስቶቻችን ለልጆቻችን ጥያቄ ያላቸው ልጆች ደግሞ ባደጉ ቁጥር ፍላጎት አላቸው እንግዲህ ትምህርት ቤት መልበስ አለባቸው ምግብ የሚይዙት መያዝ አለባቸው የሚያስፈልጋቸው ኮስሞቲክስ አለ ኒዳቸው እየጨመረ ይሄዳል ባደጉ ቁጥር የኛ ፍላጎት እየጨመረ ነው የሚሄደው ያን ጊዜ እግዚአብሔር አቅጣጫ ቀየረ እና አንድ ስሙን መጥቀስ የማልፈልገው ሰው በክፉ ሳይሆን የሱን መብት ከመጠበቅ አንፃር ምን አለኝ አንድ ጊዜ አንድ ቤት አደርንና እዚያ ሀገር ነው አዲስ አበባ ውስጥ ነው እና የሆነ ቤት ነው ቤቱ ተጀምሮ አላለቀም ተኝተን ስንነሳ ጠዋት ህልም አየ ልጁ እዚያ ሀገር ነጋዴ ነው እሱ ታዋቂ ነጋዴ ሰው በጣም የተወደደ የተከበረ ሰው ነውና ያ ሰው ምን አለ መሰል በህልሙ ከስፓልት ከማን ነው ከኮብል ድንጋይ ወደ ስፓልት ስትገባ ይሆናል ከናዝሬት መተን ነው እዚህ ጸልየን አደርንና እውነትም እግዚአብሔር የኑሯችን የህይወታችን አቅጣጫ ያን ጊዜ ቀየረው በቃ ልክ መናው ተቀየረ እንደሚል በቃ ይሄ እንትኑ ቀየረው እግዚአብሔር ድባቡን አትሞስፌሩን እግዚአብሔር ይቀየረው ይምረን ጀመር ያው እኔ በምህረት ነው ማምነው በቸርነት ነው ማምነው እኔ ጎበዝ አይደለም ጎበዝ ጌታ ነው በምህረቱ በቸርነቱ በቃ በደግነቱ እግዚአብሔር አሰበን ራራል እንጂ በዛው ብንቀጥል የኛ ህይወት ከበርና እውነት ነው እግዚአብሔር ያ የመከራውን ዘመን የረሃቡን ዘመን እኔ የሚገርመኝ ምግብ የለም አሁን የሚገርመኝ ምግብ የለም በቃ የምግብ የረሃቡን ዘመን እግዚአብሔር አጠፋው ከህይወቴ ውስጥ ረሃብ በጣም ነው የማውቀው በጣም ፓስተር በጣም ረሃብ አውቃለሁ እኔ አሁን ሰው ረሃበኝ ቢለኝ ይገባኛል እንትን በጣም ስለወጋኝ ረሃቡ ችግሩ እና እኔ አሁን የሚገርመኝ ምግብ እኔ እንጃ የሚደንቀኝ ምግብ የለም ምንም በቃ
የሚደንቀኝ እግዚአብሔር ብቻ ነው። የሚደንቀኝ እግዚአብሔር አብሮት ያለ ሰው የረሃቡን ዘመን፣ የማጣቱን ዘመን፣ ያ የችግሩን ዘመን፣ ያ የጨለመውን የመሳቀቁን አንገት የመድፋቱን ዘመን እግዚአብሔር ከኛ ህይወት ላይ ሰብሮ ጣለው። በቃ እግዚአብሔር ከላያችን ላይ የብዙዎቻችን እግዚአብሔር በቃ ከላያችን ላይ ሰብሮ ጣለው እና አሁን ምግብ እኔ የሚደንቀኝ እንደው የሚለኝ እኔ ምግብ የለም። አንድ ጊዜ አገልጋይ በአስራቱ ይኖራል ብሎ በቤተክርስቲያን አስራት እንደሚያስቡ ሰዎች አሉ እና መልበስም ችግር ነበረ። ስትለብስም አስራት የሆነ የባለጸጋ የሆነ መባችን ነው ዛሬ እንደዚህ ያደረገ የሚል አስተሳሰብ አለና ልክ ነው። አሸማቃቂ ነው እንጂ አሰቃቂ ነው። ደግሞ መባም ቢሆን እኮ እንደ እግዚአብሔር ቃል እኮ መባም ቢሆን እኮ የሌዊ ነው። እንደው ቴክኒካል ለጽህፈት ክፍል ምናምን ይደረጋል እንጂ እኮ ያ ምንም እኮ የሚያበራየውን በሬ አፉን አትሰራው የሚለው ይሄ ለበሬ ነው ይላል እኮ ጳውሎስ። በቃ የአገልጋዮች እኮ ነው እንደው አስተዳደር እንደዚህ ይደረጋል እንጂ ምን የትኛው ደግሞ የሚሰጥህ ደሞዝ ነው? በየትኛው ደሞዝ ነው አንተ ቤት ልታስተዳድር የምትችለው? በየትኛው ደሞዝ ነው ልጆቹን ሰው የሚያስተምረው? አገልጋይ እግዚአብሔር ካልማረው በስተቀር ካላገዘው ካልቆመለት በስተቀር እንዴት አንተ በቤተ ክርስቲያን ደሞዝ ምን ልታረግ ትችላለህ? እስቲ የትኛው ደሞዝ ነው በቂ? መክፈልስ የሚችሉ አሉ፣ አንዳንዶቹ የማይችሉ ደግሞ አሉ። እና የቤተ ክርስቲያን ደሞዝ አሁን ሰዎች አገልጋዮችን ሊያኖር አይችልም። በቃ እግዚአብሔር በእንደዚህ አይነት መንገድ በቃ ማሰብ የድሮ እኮ ሜንታሊቲ ነው ይሄ። አሮጌው ጭንቅላት፣ አሮጌ አስተሳሰብ፣ የድሮ ይሄ መስሪያ ቤት ድርጅት አስተሳሰብ ስላላቸው ነው። ጠገበ አሁን ምናምን አይነት ነገር አገልጋይ ጫማው ሲቀደድ ካልሲው ሲቀደድ አይነት ነገር ቅባት አረ ጫማ ተቀዶኛ እናውቃለን። ጫማ አስለጥፈን እኛ እኮ እኔ እኮ ጫማ አስለጥፍ ነበር። ክረምት ሲገባ ይደብረኝ ነበር። ይገባል እንደዚህ ይሄ እኮ ተለጥፎ አረሰውም እኮ ጎማ እናስለጥፋለን ይገባል ውሃ። ይህ ቃለ ወንጌል ቲቪ ነው። ድንቅ ነው። የነቢያትን አገልግሎት በተመለከተ አንተ የምትለው ምንድን ነው? እንደምታውቀው አሁን የአብያተ ክርስቲያናት በሁለት ጎራ የተከፈለ ይመስላል። ነቢይ ሐዋርያት የለም፣ ሐዋርያ የለም፣ ነቢይ የለም። ሐዋርያዊ አገልግሎት ግን አለ። ሐዋርያዊ አገልግሎት አለ፣ ሐዋርያ ግን የለም። ነቢይ የለም፣ የነቢያት መንፈስ ግን አለ፣ ስፒሪቱ አለ። እግዚአብሔር አሁንም ይናገራል። ነቢይ ተብሎ የሚባል ነገር ግን የለም የሚል ለሁለት ጎራ እየተከፈለ ያለ አጨቃጫቂ ነው። ግን አንተ ምንድን ነው የምትለው? ሲጀምር እኮ የነቢያት መጽሐፍ እኮ እዚህ ዩኤል ላይ ሐዋርያ ሥራ ላይ የምታነበው ስጋ በለበሰ ሁሉ ላይ ከመንፈስ ያፈሳለሁ ነው። እግዚአብሔር ሰው ላይ ነው እንጂ ያፈሰሰው እኮ አየር ላይ ያፈሰሰው ሰው ነው፣ ፐርሰን ነው፣ አካል ላይ ነው። ሰንበዲ አንተ አሁን ላከን የቤተ ክርስቲያን መጋቢ ፓስተር ሲያደርግ የመጋቢነት መንፈስ ነው። ኤፌሶን ምዕራፍ 4:11 ላይ ሰውየው ላይ ወረደበት ነው። የእግዚአብሔር መንፈስ ፈንክሽን ያደርጋል፣ ይሰራበታል፣ ይጠቀምበታል። ወንጌላዊውም ላይ፣ ፓስተሩም ላይ፣ አስተማሪውም ላይ፣ ነቢያቱም ላይ፣ ሐዋርያቱም ላይ ይወርዳል። እና ይሄ እንደው ነገሮችን ከሰክኖ ማየት ዋናው አለቃ ሊሆን የሚገባው የእግዚአብሔር ቃል ላይ ነው። የእግዚአብሔር ቃል ላይ ንጉሥ ነው እሱ፣ ላንደራደርበት የምንችል ወደፊትም አለቃ የእግዚአብሔር ቃል ነው እንጂ ሰው ጥሩ ሐሳብ ስለተናገረ ጥሩ ሐሳብ የእግዚአብሔር ሐሳብ አይደለም። ጥሩ ሐሳብ የእግዚአብሔር ቃል ነው። ዋና መደምደኛ መክደኛው መሰረቱ የእግዚአብሔር ቃል። ከዚህ ቃል የሚጨምር የሚቀንስ ስለሚል የእግዚአብሔር ቃል መቀነስም መጨመርም ስለማንችል፣ ስለዚህ ነቢያት የለም ወይ አለው የሚለው ይሄ እኮ ያሁን አይደለም። የረጅም ዘመን በእኔ ዕድሜ ከ30 ዓመት በላይ እኮ የነበረ ጭቅጭቅ ነው። አርጓል ፍሪዛ አርጓል ይላል። በቃ ይሄ አገልግሎት የነቢያት አገልግሎት አቁመዋል ይሉሃል። የሐዋርያነት አገልግሎት አቁመዋል ይሉሃል። ስለዚህ ይሄ ኢሹ የረጅም ዘመን ነው እና አንድ ትልቅ ሰው ምን ይላል? የአገሬ ገበሬ አባይ ዳር ቆሞ ክራር እየመታ
አባይን ቁም ይለዋል ይላል። አገራሪ የመጣ ግን አባይ ቁም ችግሮች ይመጣሉ፣ አይዲዮሎጂዎች ይመጣሉ፣ ሐሳቦች ምን ግን ይሄዳሉ። ይሄ ማሳብ የሆነ ጊዜ ነው፣ ይመጣል ይሄዳል። ማረም ሌላ ጉዳይ ነው። ሰውየው የሆነ ነገር የሚያጠፉ ሰዎች አሉ። አሁን እስኪ ሰቀጥጥ ድረስ ይሄ ነቢያትን አገልግሎት እስኪ ዘገንን ድረስ የሚያስጠላ አደራረጎች፣ አካሄዶች፣ ልምምዶች ታያለ። በጣም ያሰቀቃል፣ ያሸማቀቃል፣ ያሳፍራል። ያ እንግዲህ ቆይቶ ሰዎች ልብ ውስጥ በመሪ ልቦች ሲቆይ በቃ ይሄ አገልግሎት ፍሪዝ አድርጓል፣ አቁሟል። ይሄ ሐዋርያ አገልግሎት፣ ይሄ ነቢያት አገልግሎት ቆሟል የሚል ወደዛ የገቡ ይመስለኛል እኔ ሳስበው። ምክንያቱም ከኛ በላይ ትልልቅ ቸርቾች ናቸው ይሄን ሐሳብ ያወጡ ሰዎች። እኛ ወደ ጌታ ቤትም አልመጣንም። እነሱ ከ50 ዓመት 60 ዓመት የቆዩ በእግዚአብሔር ቃል ላይ ብዙ ዓመት የተማሩ ሰዎች ናቸው። ግን ከሚያዩት ጥላቻ፣ ከሚያዩት ልምምድ፣ ከሚያዩት ይሄ በጣም ከሚቀፉ በጣም ቆሻሻ ከሆኑ ነገሮች ከማየት የተነሳ ይህንን ሐሳብ ለምን እንዲህ ያንለውም ብሎ ያሉ ይመስለኛል። የእግዚአብሔር ቃል ግን እንደሱ አይልም እንጂ የስህተት አሰራሮች ወደፊትም ይኖራሉ። በነ ጳውሎስም ነበሩ። አጋቦስ የሚባል ትልልቅ በነ ጳውሎስ ዘመን የነበሩ የጥንቆላ መንፈስ የነበረባቸው በነ ጴጥሮስ ዘመን አጋቦስም እውነተኛ ነቢይ ነው እንደውም እና ምን ልል ብዬ ነው የስህተት ነቢያት መሳትና የስህተት ነቢያት ይለያያሉ። መሳሳት ማንም ይሳሳታል። መጋቢ ይሳሳታል። ከኛ የማይሳሳት ማን ነው ይላል ያዕቆብ። እንሳሳታለን፣ የማይሳሳት የለም። የማይሳሳትን አንድ አይቻለሁ፣ ኢየሱስ ብቻ ነው። የሰው ልብ ያውቃል፣ ፐርፌክት ነው እሱ እንጂ መጋቢዎች እኮ ይስታሉ፣ ፓስተሮች እኮ ይስታሉ፣ ወንጌላኖች ይስታሉ፣ አስተማሪዎች እኮ ይስታሉ። ብዙዎች እኮ እንሳሳታለን። ግን ምንድነው ደግሞ ሆነ ብለው ደግሞ ይሄ በሌብነት ቺት የማድረግ የማታለል የማጭበርበር በሌላ መንፈስ በሌላ አካሄድ በሌላ አመለካከት ለመበልጸግ የሚሄዱበት ቆሻሻ የሆነ ሞቲቭ እሱ በጣም ቆሻሻ ነው። እሱም በጣም ግን ይሄ ነገር ወደፊትም አለ ይቀጥላል። አሁንም አለ ወደፊትም ይቀጥላል። እና ስንዴውን ከእንክርዳዱ መለየት የቤተ ክርስቲያን መሪዎች ትክክለኛ መሰረት የሆነ ትምህርት ማስተማር አለባቸው። በጣም በትምህርት ላይ ነው የማምነው። የኢየሱስ ትምህርት እኮ ኢየሱስ እኮ ብዙ አገልግሎት እኮ ከ170-80% እኮ ትምህርት ነው ያስተምራል። በጣም የተራራው ስብከት ማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 ምዕራፍ 7 ሕይወት ላይ ያነጣጠረ ሹት የሚያደርግ የሚገርዝ የሚለውጥህ የሚያንጽህ መሰረትህን ቤቱን ባሸዋ ላይ ይላል እኮ እግዚአብሔር ቃል። ባሸዋ ላይ መሰረት በአለት ላይ መሰረተ ይላል። እና ስክሪፕቸር ነው የእግዚአብሔር ቃል ላይ እስካልቆመች ድረስ መጋቢዎች በጣም መመገብ አለባቸው። በጣም ትምህርት መኖር አለበት ብዬ አስባለሁ። እና ያኛውን ስለሚጠሉት ይሄ የስህተቱን አሰራርና የስህተቱን አደራረግ ስለሚጠሉት ነቢያት የለም ሐዋርያት የለም ብሎ ስለተናገረ ይሄ እንግዲህ የሆነ ጊዜ ሊሆን ይችላል፣ ግን ይቀጥላል ብዬ አላስብም። የሆነ ሐሳብ የሆነ ዘመን ሊቆይ ይችላል፣ ግን ደግሞ ያረጃሉ፣ ይሞታሉ፣ አሳሰቦች አይቀጥሉም። ምክንያቱም የሰው መነሻው ሞቲቭ ይሄ ንጹህ ልብ ከቀና ልብ ከእግዚአብሔር ቃል ካልተነሳ ገባ መታረግበትን ከመጥላት ከሚደረግበት ቆሻሻ ከሆነ አደራራ ከዛ ከጥላቻ ከመራርነት ከክፋት ከሄድ ቤቷ ነገር ሐሳቡ አሸዋ ላይ ሊሆን ይችላል፣ ይፈርሳል። ግን እግዚአብሔር ቃል ላይ ሆነ የምታደርጋቸው ነገሮች በሙሉ ረጅም ዘመን ይሄዳሉ። መከልከሉን አሁን እንደዚህ አታርጉ የሚለው ሁልጊዜ ጌታ የሚያው የምናደርግበትን ሞቲቭ ነው። መንጋን ከመጠበቅ ነው ወይ ለራስ ክብር ነው ወይ ገባል አይደለም? ከመጥላት ነው ወይ? ጥላ አይልም እኮ ቢራብ ወንድም ቢራብ እኮ ያነኩ አብላ የሚል ነው። ከፍተኛ ንቀትና ጥላቻ ከሆነ አይሆንም። ስለዚህ ስህተቱን አይተን ማረም፣ ፐብሊክሊ መናገር፣ ደግሞ እሱ ብቻ ሳይሆን እንትና የሚባሉ ሰዎች ብሎ መናገር በድፍረት ደግሞ ካመንክበት እንትና እንደዚህ አይነት ብቻ አታምጡብን አንፈልግም ብሎ መናገር እኮ አለባቸው። ይህ ቃለ ወንጌል ቲቪ ነው። የትላንትናው ትውልድ ውጤቶች ነን። የትላንትናው ትውልድ የሆነ ነገር ሆኖ ቢሆን ኖሮ እኛ የዛ ትውልድ ውጤት ሆነን ነበር የሚለውና
አሁን ያለው ጄኔሬሽን ከየት የመጣ ነው ብለህ ነው የምታስበው? አሁን እንዲህ አይነት አቢዩዝ የሆነ ከመርህ ውጭ የሆነ በእግዚአብሔር ቃል ያልተገራ ማንነት ያላቸው ሰዎች አሉ እና እነዚህ ሰዎች የአንጋፋዎቹ አብያተ ክርስቲያናት ልጆች አይደሉም? አዎ ከየት የመጡ ናቸው? ሁልጊዜ አሁን ያለንበት የሶሻል ሚዲያ ዘመን ነው። ምንም ነገር የምትፈልገው ነገር ለማድረግ ጎግል ታደርጋለህ ከተለያየ ቦታ። ልክ የአሮን ልጆች ሰዓት ከሌላ ቦታ እንዳመጡ ሌላ ልዩ ሰዓት፣ ልዩ ትምህርት፣ ልዩ ሀሳብ፣ ልዩ አካሄድ፣ ልዩ አመለካከቶች ያመጣሉ። ገባ የሆነ እንደ ነቢያቱ ሊቀላቀል መራራ ያለበት ሞት ያለበትን አምተው ናጉረስ ይሉታል። እና አንዳንዴ ከቤተክርስቲያን ብቻ ሳይሆን ከውጭም ይመጣል። አንዳንዴ ደግሞ ቤተክርስቲያን የሚመሩ አንዳንድ ጊዜ ትልልቅ ፖዚሽን ላይ ያሉ ሰዎች አንዱ መጠንቀቅ ያለባቸው መጽሐፍ ቅዱስ ብርሃናችሁ በሰው ሁሉ ፊት ይብራ ስለሚል እኛ እድለኞች ሆነን በፊታችን የነበሩ ሰዎች ጥሩ ሰዎች ስለገጠመን ነው። እና ምሳሌ መሆን መቻል አለባቸው። ሞራል በገንዘብ ጉዳይ ላይ በብዙ አቅጣጫ ያንን አካሄድ ያን አስተሳሰብ ስለሚከተል ልክ ጳውሎስ ለጢሞቴዎስ እንደሚለው ትምህርቴን አይተሃል፣ አካሄድን አይተሃል፣ ኑሮዬን አይተሃል እንደሚለው ተከትሎት ብዙ ሰው ይከተላል። አሁን አንተና እኔን ብዙ ያየናል፣ ይከተለናል። ይሄው አሁን ሶሻል ሚዲያ ላይ ቆመን እኮ ምንድነው የሚሉት ምንድነው ያዩናል፣ ምንናገረው ይኖራሉ ወይ የሚለውን እና አንዳንድ ጊዜ አንዳንድ ነገሮች የሚፈጠሩበት ከሁለት አንግል ነው። አንዳንዱ ከሌላ ሚዲያ የመሰብሰብ ከተለያዩ ሰዎች አይዲዮሎጂ አሳሰብ የምዕራቡ የአፍሪካው ብዙ እንትኖች አሉ። ይሄ ጥንቆላው፣ ድግምቱ፣ ሟርቱ፣ ዊችክራፍቱ በአት አለ። ከዛ የሚሰበሰቡ አሳሰቦች፣ አመለካከቶች ይኖራሉ። ደግሞ አንዳንዴ ደግሞ በቤተ ክርስቲያን ውስጥ ደግሞ የማይሆኑ መሪዎች በሚቀመጡበት ጊዜ መሪዎች በትክክል መምራት ሲያቀታቸው ለዛ ይጋለጣሉ። ነገ የቤተ ክርስቲያን መሪ የሚሆኑ የሚችሉ ልጆች ወጣቶች በቤተ ክርስቲያን ያሉ ሰዎችን ሲያዩ፣ አገልጋዮችን፣ መሪዎች ሲያዩ ሌላ ላይፍ ሌላ ህይወት ሲያዩ ብለው ይወጣሉ። ያን ጊዜ ለማይሆን ነገር ይሰጣሉ። ማናችንም ወደዚህ የደረስነው ተሳስተን አበላሽተን እንሳሳታለን እና በላሻለን። በጣም እኔ ብዙ ተሳስቼ አውቃለሁ። ግን ታግሰውናል። አየህ ታግሰውናል። ሞቲቫችን ያዩታል፣ ልባችን ያዩታል። ማያጠፋ ማን አለ? ማይሳሳት ማን አለ? ማን ነው እስቲ ንገረኝ። እና መታገስ መቻል ያስፈልጋል። መድረኮቻችን በፐርፌክት ሰባኪ የተሞላ አይደለም። ፐርፌክት አስተማሪዎች አሉ፣ ፐርፌክት ነቢያት አሉ፣ ፐርፌክት አስተማሪዎች ብዙ ወንጌል አይደሉም። ብዙ ድካም አለብን። ታግሰው ስለታገሱን ነው እያበረታቱን፣ ብንደክምም እያበረቱን፣ ሀሳብ እየሰጡን እና አሁንም ያሉት ወደ ሌላ የሚሄዱበት ትልቁ አንዱ በቤተ ክርስቲያን ውስጥ ለወጣቱ ክፍት መሆን መቻል አለበት። እንዲሳሳቱ፣ እንዲያጠፉ። አንተ እኮ ስታገባ ሚስትን በአንዴ አትዋሃድም፣ አትብላላ። ከተለያየ ቦታ ነው የምትመጣው። ስለዚህ ኢንካሬጅ ማድረግ፣ ማበረታታት፣ ማቆም፣ በሌላ ወንጌል ደግሞ ለመታረም ደግሞ ፈቃደኛ መሆን ያስፈልጋል። ልክ ጳውሎስ ለጢሞቴዎስ ገረዝኩት እንዳለ ለመገረዝ ወደ ኢየሩሳሌም ለመገረዝ ለመታረም ልክ አይደለም ይሄን አርግ ለመባል ክፍት መሆን ያስፈልጋል። ወጣቱ እንደሞ ቤተክርስቲያንም ደግሞ ስጋቴ በጣም የሚያሰጋኝ ተቃነ እኔ ሰክሬ እኮ ነው ወደ እግዚአብሔር የመጣሁት። ሰክሬ ነው ወደ እግዚአብሔር። አሁን ቸርችን መፈራት ተቃነ የንጹህ ሰዎች መሰብሰቢያ ሆናለች። ንጹህ ብቻ ኃጢአተኞችን ሊያድን ነው ኢየሱስ የመጣው። እንደኔ አይነቱን ኃጢአተኛውን፣ ሰካራሙን፣ ሌባውን ከነ ቆሻሻይ ከነ ምናምን ልክ በስቅል እንደተናገረ ባንጂ ዘንድ ባለፈው ጊዜ በደም ተለውሶ ይሳለችና አጠበን ትብታችንን ቆርጦ ቆሻሻችንና አንዳንድ ጊዜ የሚያስፈራኝ ምንድነው ለኃጢአተኞች ክፍት አይደለችም እና ያለው ጄኔሬሽን ያለው ወጣት ያለው ትውልድ በሌላ ነገር የመበከሉ ምክንያት ከሁለት አንግል ነው። አንዱ ቸርች ውስጥ የሚያዩት አንዳንድ ቦታ ማይመቹ ነገሮች አሉ። ያን ጊዜ ቀመርና ያለንበት ዘመን ደግሞ ከባድ ዘመን፣ ቴክኖሎጂ ሁሉ ነገር ኃጢአት መሰራበት እጅ ላይ አለ። ሁሉ
የማድረግ አቅም አለ። ሶሻል ሚዲያ የኛ ዘመን ሶሻል ሚዲያ የለም። ቴሌቪዥን ተከራይተን ነው የምናየው። ቴሌቪዥን VHS ተከራይ አሁን እኮ እጅህ ላይ ሁሉ ዓለም እጅህ ላይ አለ የፈለገውን ነገር የማድረግ ይህን ዘመን እንዴት አሸንፎ መሄድ ይችላል የሚል ትምህርት አሁን እግዚአብሔር ይመስገን እነ ማሙሻ ያስተምራሉ፣ እነ አብርሽ ያስተምራሉ፣ እነ ሰለሞን ጸጋዬ የኔ ቸርች ፓስተር አሁን በዚህ አጋጣሚ ይርሚ ጎበዝ አስተማሪ ጌታ ምስክሬ ነው ለማለት ብዬ አይደለም። በትምህርት ላይ በጣም ጎበዝ ጀግና ነው እና ምን ልብዬ ነው ሌሎችም ትልልቅ አስተማሪዎች አሉ አሁን እንደው አይፌ ላይ ስለመጡ ስለሆነ እነ ነብይ ጥሌ አሁን ያስተምራሉ አይተው እነ ዘኒ ትምህርት ላይ ያላቸው ማለት ያላቸው ነገር ለማስተማር ትውልዱ እንዲቀየር እንዴት ይሄን ዘመን አሸንፈው ጠንካራ መሆን እንዲችሉ ደግሞ ጥሩ አገልጋይ ሆነው እንዲችሉ ትምህርቶች ታለና ከዚህ በላይ ትልልቅ አስተማሪዎች ተነስተው ማስተማር ላይፋቸውን ማቅረብ ማጠጋት ገባ እቺ ልንገርና ለጨርስ በዚህ አጋጣሚ እኔና ነብይ ታምራት ተስፋ ቆረጥን። አንድ ቀን ቤተክርስቲያን ውስጥ ማገልገል አንፈልግም ማለት ትዝ ይለኛል። እቺ ነገር ልንገርና ለጨርስ በዚህ አጋጣሚ በጣም ሰለሞን አደፍርስ ይባላልና በቃ ከዚህ ቤተክርስቲያን ልክ በሰለሞን ዘመን ምን ተስፋ አለን ብለው ወጣቱ አባቶች ተስፋ እንደቆረጡ ተስፋ ቆረጥን። ቸርች ውስጥ ተስፋ ስንቆርጥ ሰለሞን አደፍርስ ጠራን ኑ ብሎን ቴነሲ ካፌ አረሳው ሰለሞን አለው ከዚህ ቀን ጀምሮ ቸርች ውስጥ አናገለግልም እኛ ሙሉ ጊዜ አገልጋይ አይደለንም። በቃ እዛ ተገባችን ደሞ ቀጠሩንም አንልም የኛ ቸርች መተዳደሪያ ወረቀትም ይዛ አትገባ እንድትቀጠርም እንደው ሙሉ ጊዜ ብለመሆን ይሆን የምታረገው ቴክኒክ የለም። ሰው ማገልገል ነው የኛ ተስፋ ቆርጠን ቴነሲ ካፌ ወሰደን። አበልቶን አጠጥቶን አቀዝቅዞን እኛ እኮ እናረጃለን የዚህ ቤተክርስቲያን ወደፊት እኮ አገልጋዮች እናንተ ናችሁ ተስፋ ገንዘብ ሰጥቶን ምን አርኩን እኛ እኮ ኦሬዲ ከውጪ ካሉ ሰዎች ጋር ተነጋግረን ቸርች ተከራይተን ለማገልገል እንፈልግ ነበር። ሌላ ብራንች ብለን ልናምጽ ማለት ነው። እግዚአብሔር በሌለበት ሞቲቫችን ወሸሸበት ወጥተን እና ልክ ከብደታችን ልክ እስራኤልን ከክፋቷ ከሻካራ መንገድ እንደመለሳት እግዚአብሔር ስለ ስሙ በሰለሞን በኩል መለሰ። ዛሬ አንዱ በህይወት ውስጥ ከማረሰው ሰው ሰለሞንና ቸርች ውስጥ ትዕግስት ይፈልጋል። በጣም መታገስ አለበት። መሪዎችም ደግሞ ማቅረብ እንዲያገለግሉ እንዲዘምሩ እንዲሳሳቱ በቃ ስትከፍት ስተቱን ተቀንሰዋል። አይኖርም አይደለም አይኖርም አይደለም ይኖራል። ስተት አሰራሮች ምናምኖች ወደፊትም እኛም አልፈን ይቀጥላል። ስተት አሰራር ከዚህ ባሰ የመጨረሻው ዘመን እኮ ያለ ነው። የሚያስቱ ይላል እኮ የመጨረሻው ዘመን ገንዘብ የሚወዱ ውላ ፍራሾች ከዳተኛ ከእግዚአብሔር ክብር ራሳቸውን ክብር የሚወዱ የመጨረሻው እኮ ዘመን ልቅላቂ እኮ አልቋል እኮ ኢየሱስ ሊመጣ ነው እና እየባሰ ይመጣል። ግን እንዴት እናድርገው? ቤተክርስቲያን በጣም ማስጠንቀቅ መቻል አለባት። መንፈስ ቅዱስን መጥራት አለባት። ወጣቱ በመንፈስ ቅዱስ እንዲሞላ ሌላ እንዳይሞላው ሌላ ኃጢአት እንዳይሞላው ክፋት እንዳይሞላው ጠማምነት እንዳይሞላው አይምሮ እንዳይቆሽሽ በእግዚአብሔር ቃልና በመንፈስ ቅዱስ መሞላት አለባት። በጥሩ አፕሮች ጥሩ ንግግር ጥሩ አንተ እኮ እንደዚህ ነው ተስፋ ማስተላለፍ አንተ እኮ እንደዚህ ነው ዳንኤል አለማይ እኮ ድንገት ተነስቶ አንድ ቀን ከሆነ ቦታ እኔና ታምራ ስንወጣ የቤተክርስቲያናችን እኮ ነቢያት እነሱ ናቸው። እኛ እኮ እንኳን ነቢያት የሚለውን እንኳን አናቀምኛ ወደፊት የሚመሩ ነኝ አይደል? ዳንኤል ተናገረን ብለን ልባችን ሞላ ተስፋ ሰጠን። መሪ ነው። ድሮ እኮ ገና እኮ እኛ እኮ ሰው አያውቀንም። ገና ዝም ብለን ጸሎት መጸለይ ለሰው ለምናምን አየህ እና አንዳንድ ጊዜ ምን ልብ ለሁሉ ምን ባንልም የመንፈስ ቅዱስ ግን ኮንፎርሜሽን ሲኖረን ሰምበዲ ሆነ ሰው አንተ እኮ እንደዚህ ነው ኢንስፓየር ማለት እንትን የነበርክበት ባይብል ስተዲ አስተዋጽኦ አድርጓል ብለህ በጣም በነገራችን ላይ ይሄ በጣም እኛም ራሱ ይሄን ነገር ወስደነው ሐሳቡን ወስደነው የናዝሬት ይሄ አማኑኤል ያዳማ አማኑኤል እስኪ ይሄ ቤት ለቤት ሆምሴል ነው የምንለው የዛ በእኛና እሱ እኮ በጣም አሁን ፐብሊክሊ የሚማሩ ትምህርት አንደኛ ጴጥሮስ ትምህርት አሁን የቆላስይስ ትምህርት አሁን ፐብሊክሊ ነገር አሁንም አለ ነገር የፈለኩት ያን ጊዜ እንማር ነበር። አንደኛ ጴጥሮስ ጥናት ሁለተኛ ጴጥሮስ ጥናት የያዕቆብ የዕብራውያን ጥናት የቆላስይስ መጽሐፍ ጥናት የኤፌሶን መጽሐፍ ጥናት ድሮ እኮ ነው የተማርነው። ሆምሴል ላይ እኮ ነው የተማርነው። አሁን ሰው ፐብሊክሊ ያስተማር ቸርቾች ላይ ታያቸዋል። ቤዚክ የተማርነው እንግዲህ እንዳንስት ያደርጋል። ትሪኒቲ ስለ አብ ስለ ወልድ ስለ መንፈስ ቅዱስ እነኚህ መሰረታዊ የሆኑ ትምህርቶች የተማርነው በቃ እዛ በቃ እንፋጭ ነበር። በጣም አርገን
አንዳንዴ 2 ሰዓት ይፈጅብናል 3 ሰዓት እዛ ሆምሴል ላይ በቃ የተለያየ አመለካከቶች ቪው እያለን ከዛ እግዚአብሔር ምን አመጣልን የጢሞቴዎስ የመጽሐፍ ቅዱስ ትምህርት ተከፈተ። ከዛ የመጽሐፍ ቅዱስ ትርጉም መጽሐፍ ቅዱስ መምጣት ጀመረ። ስለዚህ ለኮነ 300 ብር መሸጥ ትልቁ አዩ ተዚህ ላይ ኤንአይቪው ጀመርን ምናምንና ምን ለብየነ የቤተ ክርስቲያን አንዱ ቸርች ላይ አይደለም ቢልዲንግ መሰረቱ ሆምሴል ወሳኝ ነው። ይህ ቃለ ወንጌል ቲቪ ነው። አገልግሎትንና ትዳርን አገልግሎትንና ልጅ አስተዳደግን በጣም የብዙ አገልጋዮች ይቅርታ ነቢይ የብዙ አገልጋዮች ፈተና ነው እና በዚህ ምክንያት አገልግሎታቸው የሚጎዳ ትዳራቸው የተጎዳ በጣም ቢዚዎች ናቸው። ብዙ ሰዎች ቢዚዎች ናቸው እና ትዳር ክራክ ቢያደርግ ያንን ኮምፐንሴት የሚያደርግ አይመስለኝም እና እንዴት ነው ማኔጅ የምታደርገው? አሁን እግዚአብሔር ረድቶሃል። በዚህ በሀገራችን ውስጥ የተለያዩ ቦታዎች ታገለግላለህ። የውጭ በሮችም አሉ ታገለግላለህ። ልጆች እንዴት ነው ማኔጅ የምታደርገው? ትልቁ ድርሻ የምትወስደው ባለቤቴ ነች። በዚህ በልጆች በማሳደግ ላይ በጣም በእኔ ህይወት ውስጥ እሷ በጣም ዋጋ ከፍላለች። በማስተማር ትምህርት ቤት በመውሰድ በሚያስፈልጋቸው ነገር ምንም በማድረግ ምክንያቱም በወጣትነታቸው ወደ ጌታ ቤት ስለመጣን ወደ ውጪ ነበር እኛ እናገለግለው። ያገኘናትን ደግሞ ሳንቲም ለባለቤቶቻችን እንሰጣለን። ያንን አብቃቅተው ምን አድርገው ማኔጅ ያደርጋሉ። ከዛ ደግሞ አንዳንድ ጊዜ ደግሞ እኛ ከገልወት ስንመጣ እነሱ ተኝተው እናገኛቸዋለን። ማገኙን ጊዜ አለ ማለት ነው። ያን ሁሉ ትልቅ ስራ ከሰራቸው ነገር ውስጥ አንዱ ባለቤት የትልቁን ድርሻ የምትወስደው እዚህ ለመድረሳቸው ትልቁን ቦታ ግን ከሆነ ዘመን በኋላ ከሆነ ዓመታት በኋላ የቤትህንም የአገልግሎትህንም የሆነ ጊዜ ላይ ሰው ከእንቅልፍ እንደሚነቃ የምትነቃበት ጊዜ አለ። ሰዎች ውጪ ብቻ ጀግና የሆኑና ቤታቸው ስብራት እንደ ኦዛ ስብራት አለ። ጀግኖች ናቸውና እግዚአብሔር ምሮኛል እኔ ነው የምለው። በልጆቼ በትዳር እግዚአብሔር ማረኝ ነው የምለው። ሌላ እኔ እንደ አባቴ ስም ምሮኛል ነው የምለውና እኔ በተቻለ መጠን እንትን ነው ማምነው፣ በንግግር ነው ማምነው። በቁጣ በድብድብ በጸብ በምናምን አላምነው። ልጆቼን አንዱ ምነግራቸው በንግግር ነው። የእግዚአብሔር ቃል እናገራለሁ። አንዱ እኔ በፍቅር ነው እነሱን ማሸነፈው። ፍቅር መስጠት፣ ጥሩ ንግግር በመናገር ደግሞ በመሃል ምን ነበረን መሰለ የመተራረም ሰዓት ነበረን። ልጆች ደግሞ ውስጣቸው ያለውን ነገር በሙሉ ነው የሚነግሩ። አባቢ አንተ እንደዚህ ይሄ ችግር አለ በደንብ ይሰጣል። የቆሮን ሰዓት ነበር የመገጨት ጊዜ በቃ በደንብ አትፈራም። አሁን ሩት ትነግርሃለች ትልቋ ልጅ ምንም እሷ ምንም አንተ ይሄ ያለበት ትላለች። የሚያስፈራ ነው። ዲሞክራት ነኝ ማለት ግልጽ ነኝ ግልጽ ፐብሊክሊ በደንብ። ከዛ ደግሞ የአብስራ የምትባል ልጅ አለችኝ። ከዛ ደግሞ ረዱና ሁሉም የሚሰማቸውን ስሜት እንደራደር እናወራ ነበር። ድካማችን እርስ በርሳችን ተነጻለን። ግን አቻችሎ አመጣጥኖ ለመኖር ያው የግዴታ እኔ ብዙ ወጣ ነበር። ያው ቤትም ክፍተት ስላለ ልጆቼንም ለማኖር ለማስተማር ብዙ ነገሮችንም ለማድረግ ግረ መንገዴን ወጣ ነበር። ግን የሆነ ጊዜ ላይ ደግሞ እግዚአብሔር ነገር እየቀየረ ሲመጣ እኔም አይምሮዬ እየተቀየረ አሁን ለቤቴ ብዙ ረጅም ጊዜ ማሳለፈው ቤቴ ነው። ብዙ አልወጣም። የተወሰነ ጉዳይ ካለኝ አገልግሎት ካለኝ ከሰው ጋር ልክ አሁን አንተ እንደጠራኝ መውጣት እንጂ አይተን ከሆነ እኔ አሁን ከቤቴ ነው የመጣሁት። መንገድ ላይ አላገኘም። እግዚአብሔር ስለማረኝ ነው። ቤት ወዳለሁ። በምድር ላይ የሚመቸኝ ያለን ቤት ነው። ይህ ቃለ ወንጌል ቲቪ ነው። ሰው ነቢይ ሰው ብዙ ጊዜ የአደባባይ እንቅስቃሴህን ነው የሚያየው።
የጓዳህን አይደለም የሚያየውና ብዙ ጊዜ ይሰበራል። ያንዳንድ ሰዎች የአገልግሎት የፓስተሮች የነቢያት ማለት በጣም ትዳራቸው ተበትኖ አገልግሎታቸውን የቀጠሉ ሰዎች አሉ። ከዛም አልፎ እንደገና ደግሞ ያም ሆኖ እንደገና ደግሞ ለማግባት የሚያገቡም በዚህ የተነሳ በጣም ቸርች ውስጥ በጣም ኮንፊዥን አለ። እና ይሄ በጣም የቤተክርስቲያን አገልጋዮች ልናስብበት የሚገባ ይመስለኛል። በቃ ያግዝ እግዚአብሔር ይማርህ። ምን መሰለክ እኔ እንዳልኩ ቀደም በትምህርት አምናለሁ፣ ግን ትልቁ የወለድካቸው ልጆች ያገባህትን ሚስት ልታሸንፍ የምትችለው አንዱ ካራክተር ነው፣ ባህሪ ነው። ስለዚህ ልክ ሆነ ሁለተኛ ነገሥት ምዕራፍ 4 ላይ ያለችው ሴት ባሏ ሞተ። ተዛነ ባለዳ ነበር። ተዛላለ ባለዳ መጥቶ ልጆቿ ለውስጥ ይመጣል። ከዛ ለኤልሳ ምንድን ያለችው ባሌ እግዚአብሔር እንደሚፈራ አንተ ታውቃለህ። ሁሉ ጊዜ በህይወት ውስጥ ለልጆች ልትሰጣቸው የምትችለው ካራክተር ፍቅር። ካንተ እንጀራህን ዳቦውን ልብስን አለ የሚፈልጉት ካንተ የሚፈልጉት። ምክንያቱም አንተና እኔ እናልፋለን፣ ልጆቻችን ይቀጥላሉ። ከአባታቸው መማር የሚችሉት ከእናታቸው መማር የሚችሉት አንዱ እሱ ነው። ለእሷ የቀረለት ያ ለእሷ የቀረለት ሀብት አይደለም፣ ዕዳ ነው ጥሎባት። እግዚአብሔር ታውቃለህ አንተ አለችው። በአንድ ትልቅ ጃይንት በሆነ ነቢይ ላይ እኮ ተጽዕኖ የፈጠረው ታውቃለህ አንተ አለችው። ኤልሳ ማለት ግን የነቢያት አባት ነው፣ ጃይንት ነው። ቁጭ አድርጎ የነቢያት ትምህርት ቤት ያለው ሰውዬ ነው። ታውቃለህ እግዚአብሔር ነው ታውቃለህ አለችው። አዎ በቃ ባለዳ መጥቶ አየህ፣ የሚጮህበትም ሰው ነበረ። ደግሞም ላይፉም ሰውዬው የሚገርም ቼኑ ምናልባት ሳያጭበው ነበር የኖረ ሰው ነው። አየህ እግዚአብሔርን ፈርቶ ከነዳው ሞት። የማይጥል ጌታ ደግሞ መጣ። የቤቱን ዕዳ እግዚአብሔር ሰበረው። እና ብዙ ጊዜ ለቤተሰብ አንዱ እኔ የሚታይ በቃ ፍቅርህን መስጠት፣ መውደድህን፣ ስለ ጌታ ያለህን ቅንነትህን። ከዛ በተረፈ ይሄ ነው ብለህ መሰረት አትጣል። መሰረቱ ምንድነው? በእግዚአብሔር ምሕረት ላይ መታመን ያስፈልጋል። እንዲረዳ እንዲያግዝህ። ከኛ በላይ እኮ የሚተጉ ከኛ በላይ ብዙ ዋጋ የሚከፍለው ለቤተሰባቸው ግን ሲምርህ ነው ቤትህ የሚጠበቀው፣ ሲረዳህ ነው። እና ደግሞ ሌላው ሶስተኛው አትፍረድ። በሆነ ሰው ውድቀት እንዲህ ስላላረገ ነው ዝም ብለህ ፍርድ አላለም። ከብዙ ሞቲቭ ስትፈርድ አንተ ላይ ይመጣል። ልጆቹን በትክክል አይመራም ይሄ ምናምን የሚል ሰው ኖ ኖ ኖ ካንተ በላይ ሊጾም ይችላል ሰውየው፣ ካንተ በላይ ሊተጋ ይችላል። ግን አንተ እግዚአብሔር ምሩህ ነው፣ ስለራራል ስላገዘ ነው የእግዚአብሔር ቸርነትና እኔን ሳስበው ስለ ልጆቼ እግዚአብሔርን አመሰግናለሁ። ስለ ባለቤቴ እግዚአብሔር ራርቶልኛል አግዞኛልና ስለ ማረኝ ነው የምለውና እንጂ በወደቁት ሰዎች በተሰናከሉ ሰዎች በጣም አዝናለሁ። እኔ በጣም እውነት ልቤ ይመታል፣ እደነግጣለሁ። ከምፈራውም የት ይሄዳለሁ? አገልግሎት ውጪ ነው ያለኝ። ከቤቴ ወዴት ትሄዳለህ? ቤትህ ከተመታ ወዴት መሄድ አትችልም። ጠቅልል እያደረግን ነው። በመጨረሻ በዚህ በአገልግሎት ዘመንህ ልታመሰግናቸው ቴንኪው ልትላቸው የምትፈልጋቸው ሰዎች ካሉ እድሉን ልስጥህ። አንድ ሁለተኛ ደግሞ ለአዲሱ ትውልድ በተለይ ወደ ሊደርሺፑ ወደ ኤፌሶን 4:11 ላይ ወዳሉት ነቢያት፣ ሐዋርያት፣ ወንጌል ሰባኪዎች፣ አስተማሪዎች 5 ኦፊሶች ወደዚህ አገልግሎት ራሳቸውን ለጌታ ለመለየት እየጸለዩ እየማለዱ ላሉ ተተኪ አገልጋዮች፣ መሪዎች የምትላቸው ነገር ካለ የምትመክራቸው ነገር ካለ እድል ልስጥህ። በዛው ጠቅላላ አድርገን አመስግነን እንጨርሳለን። በመጀመሪያ የማመሰግነው ጌታችንና መድኃኒታችን ኢየሱስ ክርስቶስ። እሱ ለእኔ ሁሉ ነው ለማለት ብዬ ሳይሆን ለእኔ ኦክሲጅን ነው። በቃ ያለሱ መኖር አልችልም። ለእኔ የኔን ህይወት የቀየረው የተረዳኝ፣ የረዳኝ፣ ያገዘኝ፣ የመረጠኝ እሱ ዋናው መቼም እሱ የመጀመሪያው። ከዛ ቀጥሎ ባለቤቴ ነች እና ልጆች እኔን ችለው ገባ ያገልጋይ እኔን ችለው ከኔ ጎን ቆመው በማጣትም በማግኘትም በብዙ
ውረድ ገባህ ስትኖር ድካም ደካማ ጠንካራ ያን ሁሉ ችላ ከኔ ጋር ረጅም ዘመን ኖረችው ባለቤቴ ነች ላመሰግናት እሷን የሚያህል የለም እሷ በጣም ትንሽ እሷ ትልቅ ሰው ነች ለኔ በቃ እሷ ነች አንደኛ እና ልጆቼ ሩት ያብስራ ረዱ እነሱ በጣም ነውና እንግዲህ በአገልግሎቴ ደግሞ አሉ ቅድም እንዳልኩህ በቤተክርስቲያን ውስጥ የመሩኝ መሪዎችን በጣም ከናዝሬት በናዝሬት አማኑኤል ቤተክርስቲያን የመሩት ቤተክርስቲያን ውስጥ አገልጋዮችን በሙሉ አመሰግናቸዋለሁ መሪዎችን ካሳሁን አጌቦ እነ ዳንኤል አለማየሁ እነ ፍሬዘር እነ ኃይሌሽ ፋሲጋ ካስዬ ማለት ናቸው እንግዲህ ያኔ እኛን ኢንስፓየርድ ያደረጉን በብዙ ጎን ከኔ ጋር አምል በምክርም በብዙ አቅጣጫ መንፈሳዊ ነገራቸውን ያሳዩናል ለቤ ካሳሁን አጌቦ በጣም እና አስቴር ገብረሕይወት አሁን ቸርች የምትመራዋለች እና አስማረ አሉ እዛውን ብዙዎቹ አሉ ረጅም ዘመን ከኔ ጋር የቆዩ በአገልግሎት በጣም ረጅም ዘመን የናዝሬት ቤተክርስቲያን ለኔ በጣም ትልቅ አስተዋጽኦ አድርጋለች ብዙ በመንፈሳዊ ግንባታ እኛ ቸርች አንዱ ከምታደንቀው ትምህርት በጣም ነው አስተማሪ ጋበዛ እነሱም ያስተምራሉ ትምህርት በጣም አለ ወምዘሎቱ አለ በጣም ብዙ ከኔ ጋር በብዙ መንፈሳዊ ዲፓርትመንት ላይ ብዙ አግዘውኛል የቤተክርስቲያን ፓስተር ዳንኤል አለ ደግሞ በውጪ ፐብሊክሊ እንደነ ዳንኤል አለ ዳንኤል መኮንን ገባህ ቀላል ፓስተር ዳንኤል በጣም የተከበረ የተወደደ ሰው ነው ወደዋል ለዛ ነው ከልቤ ነው ለማለት ብዬም አይደለም ፋዘር ላከቡ ለእነኚ ዋኖቻችን ልናከብራቸው ይገባል ከኛ ቀደምት የነበሩት ሰዎች አንዱ በስጠፋው መከባበር አይደል መከባበር አንዱን ማክበር ሪስፔክት ማድረግ ሪስፖንድ ማድረግ ይገባል አሁን ደግሞ ባለውበት ቤተክርስቲያን ውስጥ እነ ፓስተር ኤርሚ መሪዎች ሽማግሌዎች አሉ በጣም ጥሩዎች ናቸው እግዚአብሔር ይባርካቸው ጨዋ ቸርች ነው የኛ ቸርች በጣም ጥሩ ቸርች ነው ምን እነሱ አሉ በስጋ ግን በሚያስፈልገኝ ብዙ የረዱኝ ጓደኞች አሉኝ እንዳልኩ ቀደም እንደነ ኤልሲ አይነት ከድሮ ዘመን ጀምሮ እንግዲህ ከኔ ጋር አብረው የነበሩና አዲስዬ ነተዋብዬ ብዙ ናቸው ይሄ ነው በየነ ቡዝዬ በቃ የባጠቃላይ የናዝሬት አማኑኤል ሙሉ አባላት እንድጠራ ትንሽ የቀረ እና ብዙ ናቸው ብዙ ከሚያስፈልገኝ ሁሉ የረዱኝ እንደነ ቢኒያም በደዊ እዚህ ሀገር ስመጣ ቢኒዬ በጣም ረድቶኛል ብዙ እግዚአብሔር ይባርከው ቢኒዬን መስፍን ንጉሴ በአገልግሎቴ ከኔ ጋር ረጅም ዘመን አገልግሏል መስፍን ንጉሴ እነሱ በጣም ከኔ ጋር ብዙ ረጅም ዘመን ከኔ ጋር ያገለገሉ ከኔም ጎን የቆሙ በሚያስፈልገኝ ደግሞ ቆመዋል ብዙ በስጋ በሚያስፈልገኝ ድረሳ እችላለሁ በዛ አጋጣሚ ግን በኔ ህይወት ውስጥ በጣም ማአት ሰዎች ከውጭ ሀገር ከሀገር ውስጥም በጣም ብዙ ሰዎች ረድተውኛል በጣም ይህ ቃለ ወንጌል ቲቪ ነው ሌላው የምናገረው ለአሁኑ አገልጋዮች ሶስት ነገር ነው ምክር አንዱ ትዕግስት ይፈልጋል መታገስ ይፈልጋል አገልግሎት ትዕግስት ይፈልጋል አሁን ያለውን ወጣት በዚህ ጸጋ ለማገልገል ትዕግስት ይፈልጋል በጣም ትዕግስት ይፈልጋል መታገስ ይጠይቃል ዝምታ ጭምት መሆን ራስን መግዛት ስድብ ነቀፌታን ነገር ትዕግስት ይፈልጋል እና አንዳንድ ጊዜ ያ ህመምን ችለ አንደርስታንድ የሚያደርግህ እግዚአብሔር ብቻ ነው ወደ አንተ ደግሞ ሊረዱ የሚችሉ እግዚአብሔር ብቻ ነው አንዱ እሱ ነው ትዕግስት ሁለተኛ እግዚአብሔር መልካም ሰው ይስጣቸው በቃ ይሄ አብሮ የሚጸልይ ሰው የለም አይበሉ ሰው ይሰጣል ሰው ስጠኝ ብሎ ሰው ስጠኝ ማለት አለባቸው
እኔ አሁን እዚህ ለማደግ ምክንያት ብዙ ሰዎች አሉ ገባ መንፈሳዊ እንትን የሚያደርጉ የብዙ ቅዱሳን እጅ አዎ በቃ ይጸልዩልኛል አበረታተውኛል አገልግሎት ደግሞ ጥሪ ካለ አገልግሎት አካባቢ ማሳለፍ ይሄ አገልጋዮች አካባቢ እዛ ውስጥ ደግሞ ላንተ የሚጸልዩ ሰዎች አሉ አንተ እንድታድግ ኢንካሬጅ ኢንስፓየር የሚያደርጉ የሚመክሩ የሚገርዙ የለም አይባልም እግዚአብሔር የሰው ደሃ አይደለም ሞልቶታል ሰው እኔ የብዙ ሰው እጅ አለብኝ እንዲሆን አስቀል በአንድ ቀን ያደኩ አይደለም እና ብዙ ሰው መክሮኛል ሰው ወሳኝ ነው ለማድረግ ትግስት ይፈልጋል አንዱ ትግስት ነው ሁለተኛው ሰው እንዲሰጣቸው መጸለይ አለባቸው ያ ሰው ድካም ይኖርበታል ብርታት ፐርፌክት ሰው አታገኙ ከነ ድካም አሁን ሙሴ ኢያሱ ያደገው የሙሴ ስር ነው ሙሴ ድካም አለው በቃ እሱ ስር ቁጭ ብሎ አደገ ድካም ይኖረዋል ወይ ሲቆጣል ወይ ሲበሳጭ ታውቃለ ሙሴ ጥው ይላል ሲነሳበት ታቦቱ ነው አፈከሹ ኢሞሽንም አለበት እና انا ፐርፌክት ሰው አለመጠበቅ እና አገልጋይ ሰው እንዲሰጣቸው መጸለይ ሶስተኛው ደግሞ እግዚአብሔር አምላክ በቃ ጥሪ ካላቸው የጸሎት አቅማቸው በጣም መጨመር መቻል በጣም ዲፕ በቃ እግዚአብሔር እንዲረዳቸው አጥብቀው መጸለይ ማለት በቃ እግዚአብሔር አምላክ ፊት እና አታቆሚ ሆነ ሰዓት ላይ እንደ ቮልካን እንዲፈነዳል በቃ ያን ጊዜ ድንገት አታቆም ድንገት ወርካ ለቃሚ እንኳን ጠርቷል እግዚአብሔር በቃ ድንገት ከሆነ ቦታ ሲጠራ አሳጥማጆች ጠርቷል ኢየሱስና የት ጋር እንደሚቀይር የት ጋር እንደምትለወጥ አታቀምና ሰው ጸሎት በቃ እግዚአብሔር ፊት ብዙ እግዚአብሔር ፊት መቆየት ብዙ ከመናገር ብዙ መስማት በጣም ማት በቃ አገልጋይ ስትሆን ብዙ ስማ ብዙ አታውራ ብዙ መሰብሰብ መያዝ ከቻልክ መጻፍ ከቻልክ መቅዳት ብዙ ላይፍ ኤክስፒሪየንሳቸውን ህይወታቸውን አገልግሎታቸውን ምናምንና ከሰዎች ጋር ማሳለፍ ሌላው እንዳልኩ ደግሞ ብዙ በእግዚአብሔር ፊት መቆየት የጸጥታ ጊዜ ጽሙና ጊዜ ይሄ ከሚነፍሱ ጋር ቃላላ ለመንፈስ በቃ መካከለኛ በስለማቸው ዶል ለመሄድ በቃ የሚከተለው ሰው ያስፈልጋል ኢሚቴት የምታረገው ሰው ይሄ ነኝን ሰው አንዳንዶቹ ሩቅ ይሆናሉ ግን ላይፋቸው ነው እንድከተላቸው ነበር እዚህ ሀገር የሉም አንዳንዶቹ እኔ ተከተልኳቸው ሰዎች እኮ አንዳንዶቹ እኮ እዚህ ሀገር የሉም ገባ በካሴት መሰማቸው ካሴታቸው መጽሐፋቸውን ምናምን እንደመለሰው ወጉ ሲያቸው እኮ እነሱ ማይናገረው ቢናገር የት ያቀኛል ግን በየሰማዋል እግዚአብሔር ይባረክ አንተንም እግዚአብሔር ይባረክ ልጆችን ቤትንም ዘመንንም ይባረክ ስለጋበስከኝ በጣም አመሰግናለሁ ፓስተር ላከ አሜን ተባረክ የቀረጸኝንም ወንድሜ እግዚአብሔር ይባርከው ተባረክ ብሩክን ቴንክ ዩ ተጽዕኖ ሊፈጥር የሚችል የህይወት ምስክርነት ያለ የእግዚአብሔር ሰው ነህ በጣም ነው ማከብረህ በእውነት አገልግሎትን አይቼ ልቤ ሙልት ነው ያለው ይሄ እግዚአብሔር ሰው ለትውልዱ ሁሉ መልእክት ቢያስተላልፍ ህይወቱን ያጋራን የሚል ነገር ነው የተሰማኝና ለዛ ነው የጋበዝከው አንተም ተገኝተህ በደስታ በፍቅር ስቱዲዮአችን ድረስ መጥተህ ሐሳብን ስላጋራህን ተሞክሮን ስላጋራህን ጌታ ኢየሱስ ክርስቶስ ይባርክ ጌታ ቢፈቅድና ብንኖር ሌላ ጊዜ እንደዚህ አይነት ሁኔታ ልንገናኝ እንችላለን ያልተነካ ነገር እንዳለ ነው የማውቀው ትዳርህን አብራህ ዋጋ የከፈለችውን ባለቤትህን አብረው ዋጋ የከፈሉ ልጆችህን በእውነት የአገልጋይ የጀርባ አጥንት ቤተሰቦቹ ናቸው አንተ እንግዲህ እንደተናገርከውና ስለዚህ በዚህ አገልግሎት ውስጥ ትልቅ ሚና የነበራቸውን ሁሉ ጌታ ይባርክ ገና ትቀጥላለህ ገና ምንም ገና አልተያዘም ገና ይቀጥላል ራይ ይቀጥላል አገልግሎት ይቀጥላል በርታ ጌታ ኢየሱስ ክርስቶስ ይባርክ ቅዱሳን አድማጮቻችን ጌታ ዘመናችሁን ይባርክ ከልብ ነው እናመሰግነው ለሁለት ሳምንት በተከታታይ ያቀረብነውን የነብይ አገልግሎትን እና የህይወት ምስክርነቱን ዛሬ በእንደዚህ አይነት ሁኔታ ቋጭተናል እንደታነጻችሁ እንደተደሰታችሁ እርግጠኛ ነኝ በጣም እና እዚህ ስክሪኑ ላይ በመታዩት ስልክ ቁጥሩ ደውሉለት ያገኛችሁትን ነገር ደውሉለት ደግፉት አገልግሎቱን ደግፉ በገንዘብ ሊሆን ይችላል
በሐሳብ ሊሆን ይችላል፣ በጸሎት ሊሆን ይችላል። ውስጣችሁ ባለ ነገር ሁሉ ሳፖርት እንድታደርጉት ከጎን እንድትቆሙ እኔ ጸሎቴም ነው። ለእናንተ የምለው ነገር ይሄ ነውና ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። ከልብ ነው የምናመሰግነው። በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው።